እየደወላችሁ በውስጥ መስመርም በኮሜንትም አረ ስልክ አንሳልን ምንድነው ትእዛዝ ተቀበልም ወይ ያላችሁ ነበርና ወላሂ በጣም ከቁጥጥራችን በላይ ስለሆነ ማለት ነው። ይሄ የሰሞኑ የዋጋ ንረት ዋጋ መወደዱ ብቻ ሳይሆን ደግሞ የምንፈልገውን እንኳን አይነት እቃ እያገኘን አይደለም። ነጋዴዎች ጋር የለም እየተባል በየሀገሩ እየዞን እያጣን ነው። የከፈልነውን ብር እንኳን ራሱ እየተመለሰልን ያለንበት ሁኔታ ስለሆነ ያለው ለተወሰነ ጊዜ ትእዛዝ መቀበላችንን እንዳቆምን ነግራችኋለሁ። ምክንያቱም እየተረጋጋ ስላልሆነ ነገር ግን ኢንሻአላህ በእናንተም ዱዓ በእኛም ዱዓ አላህ ያግዘናል። ኢንሻአላህ ይስተካከላልና የሆነ ባይቀንስ እንኳን ራሱ የሆነ ደረጃ ላይ መቆሙ ስለማይቀር ዋጋው የዛኔ እንደ አዲስ ሂሳቦችን እየሰራን የምናወጣላችሁ ይሆናል። ትእዛዞችን የምንቀበላችሁ ይሆናል። ነገር ግን ቀድማችሁ ያስገባችሁ ማንኛቸውም ሰዎች እንዳታስቡ፣ በቃላችን መሰረት ስራዎችንን እናስረክባችኋለን። ምናልባት ትግስት ብቻ ነው ከናንተ የምንፈልገው፣ እንድትታገሱን ብቻ ነው። ዛሬም በድጋሚ ወደ ሀርቡ ከተማ ልንሄድ ነው። ትዝ ካላችሁ ከአሁን በፊት ሀርቡ ከተማ ላይ የሚያማምሩ የውስጥ ታምቡራታ በሮችን ይዤ ሄጄ ገጣጥሜ ያሳይቻችሁ ነበር አይደል? ዛሬም ደግሞ የዛችን እህታችንን ቀሪ እቃዎችን ነው ይዤላችሁ የሚሄደው። ያንን ስራይታ ቁም ሳጥን፣ አልጋ፣ ኮስሞቲክስ እና ቲቪ ስታንድ እንዲሁም ክችን ካቢኔት አዛኝ ነበረ። ዛሬ የነዚህን ሁሉ ስራዎች ከነዋጋቸው ነው ማሳያችሁ። አብራችሁኝ ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኑር መሐመድ ፈርኒቸር ዩቲዩብ ቻናል ቤተሰቦች ከዚህ በፊት ሀርቡ ከተማ ላይ ባደረስኩት ታምቡራታ በር መጥቼ ነበርና እንደገና ዛሬም ደግሞ ይሄን የሚያምር ቁም ሳጥን የምታዩትን ኮስሞቲክስ፣ ሌላው ሜትር ከ50 አልጋና ዛማዶ የምታዩትን የሚያምር ቲቪ ስታንድ እንደ ቡፌም እንደ ቲቪ ስታንድ የሚያገለግል በጣም የሚያምርና ጽድት ያለ ቲቪ ስታንድ ነው። እነዚህን አራቱን እቃዎችና ከጀርባዬ ላይ የምታዩትን ክችን ካቢኔት ነው ይዤላት የሚሄደው። እንግዲህ እህታችን በዛ በበሩ በጣም ደስተኛ ሆና በጣም በሚያምርና ጽድት ባለ መልኩ ብዙ ሰዎች የወደዱትን ታምቡራታ በር ነበረ የሰራሁላት። ዛሬም እንግዲህ ይሄንን የሚያማምር እቃዎች በራሷ ዲዛይን በራሷ ከለር ምርጫ እንደምትፈልገው አድርገን ነው የሰራንላት። ውድ ተመልካቾቼ እንግዲህ ሰሞኑን በጣም የሚያማምር ስራዎችን እየሰራሁ እየለቀኩላችሁ ቪዲዮ ላይ ግን እይታ በጣም የቀነሰበት ነውና እናንተ እንደምንም ብላችሁ ይሄንን ቪዲዮ ቫይራል እንዲወጣ ላይክ እያደረጋችሁ ሼር እያደረጋችሁና እስከ መጨረሻው ድረስ በማዳመጥ አብራችሁኝ እንድትሆኑ እየጋበዝኩ ወደ ስራው ይዣችሁ እገባለሁኝ። ይሄን የምታዩትን ቁም ሳጥን እንግዲህ በጣም በሚያምርና ጽድት ባለ መልኩ የተሰራ ከዳር በኩል ላይ የልብስ መስቀያ የተደረገ ከታች ድረስ እስከ ላይ ድረስ ከታች እስከ ላይ በጣም በሚያምርና በጣም ትልቅ ልብስ መስቀያ ነው። ምክንያቱም ልብሶችን እንዳይሸበሸብብኝ በአንድ በኩል ያለው መደርደሪያ አልፈልግም ባለችው መሰረት ጽድት አድርገን ነው እንደዚህ አድርገን ውስጡንም ውጭንም ሳይቀር ነው የቀባ ነው። በሚያምር መልኩ እንደዚህ ፏ አድርገን ሰርተነዋል። በሩ እንደምታዩት ላይ ድረስ ነው እስከ ኮምፎርት ማስቀመጫው ድረስ ነው በሩ ራሱ እንትን ያለው ማለት የተሰራው። ሌላው በመሀከል ያለው ደግሞ መደርደሪያዎችን ነው ከላይ እስከ ታች ድረስ የኮምፎርት ማስቀመጫው ብቻ ነው ሰፋ ያለው እንጂ ሌላዎቹ በደንብ ብዙ እቃዎች እንዲይዝ ተደርጎ የተሰራ መሳቢያ፣ ስውር መሳቢያ እዛው ላይ የተጠቀምለት። ከውጭ በኩል ላይ ደግሞ እንደምታዩት በግራ በቀኝ መስታወት ታች ድረስ ገጥመንላታል በጣም በሚያምር ማለት ነው። ሌላው በዛኛው ሳይድ ደግሞ እንደዚሁ መደርደሪያዎችን አድርገንላታል። የኛ ቁምሳጥን እንግዲህ በጣም ጥልቀቱ፣ ስፋቱ፣ ርዝመቱ በጣም ፋያለና በጣም የሚያምር ብዙ ሰዎች የሚወዱት አሰራር ነው። ይሄ ቁምሳጥን እንግዲህ ወጣ ያደረግነው ከፊት ለፊት በኩል እንደ ስታይል የደንበኛችን ምርጫ ሆኖ ላዳ ቡፌ የሚባል ነበር ድሮና ልክ እንደዛ ላዳ ስታይል አድርገን ነው የሰራንላት ቁምሳጥኑን። ይሄንን የሚያምር ቁምሳጥን እንግዲህ ዋጋውን ከፈለጋችሁ እነግራችኋለሁ። በእርግጥ አሁን ላይ የተሰራበትን ዋጋ ሳይሆን የምነግራችሁ እየተሰራ ያለበትን ዋጋ ሳይሆን የምነግራችሁ ለሷ በስንት እንደሰራሁላት ነው የምነግራችሁ። ወደ ቀጣዩ ቪዲዮ ስገባ ደግሞ ይሄን የሚያምር ኮስሞቲክስ ነው። ይሄ የሚያምር ኮስሞቲክስ እንግዲህ ከዳርና ከዳር በኩል ያለው በር ከርቭ በር ወይም ደግሞ ኦቫል ሼፕ ያለው በር ሲሆን መካከል ላይ እንደምታዩት 3 መሳቢያ አለ። ከላይ በኩል ላይ ሰፋ ያለች አነስ ያለች መሳቢያ አለች። ይሄንን እንደዚህ እንግዲህ በሚያምርና ጽድት ባለ መልኩ የፍሬሙም ስታይል አሰራሩ ዲዛይኑ በጣም በሚያምርና እሷ ደንበኛችን በምትፈልገው አይነት አድርገን ነው የሰራ ነው። እንግዲህ ወንበሯም እንደምታዩት በምታምር ጽድት አድርገን ነው የሰራ ነው።
እንግዲህ ደንበኛችን ኮስሞቲክስሽ ይሄንን ይመስላል። ወደ ሶስተኛው ስራ ይዣችሁ ስገባ ደግሞ ይሄንን የሚያምር ሜትር ከ50 አልጋ ነው። ራስጌ ላይ ያለው ዲዛይኑ በራሷ በደንበኛችን ፍላጎት መሰረት የተሰራ የራስጌ መብራት የተገጠመለት፣ እንደምታዩት ቻርጀር ማድረግ እንኳን ብትፈልጉ ቻርጀሩ እዛው ላይ ማድረግ ርቁ ሳትሄዱ ቻርጀር መጠቀም የምትችሉበት በጣም የሚያምርና ጽድት ያለ ስራ ነው። በግራና በቀኝ መሳቢያና በሮችን ኮመዲኖችን ተጠቅመንላታል። እንግዲህ እንደዚህ የሚያማምሩ ስራዎችን እየሰራን ለደንበኞቻችን እያስረከብን እንገኛለን። ነገር ግን ሰሞኑን በጣም በሚገርም ሁኔታ የዋጋ ንረቱ ከቁጥጥራችን ውጭ እየሆነ መጥቷል እና እንግዲህ ይሄንን ቪዲዮ የሚያይ ሰው ለሚመለከተው አካል እባካችሁ በሉልን። በእርግጥ የፈርኒቸር ስራ የቅንጦት እንትን ስለሆነ ብዙም መንግስት ትኩረት ላይ ያደርግበት ይችላል። ምክንያቱም ያለው ነው ይሄንን ነገር ሊገዛ የሚችለውና የሌለው ሰው ይሄ ብዙውን አይመለከትም በሚል ልክ እንደ ምግብና መጠጥ ትኩረት አድርጎ ላይሰራበት ይችላል መንግስት። ነገር ግን እኛም በዚህ ስራ ላይ የተሰማራን ሰዎች በጣም እየተጎዳን ስለሆነ እባካችሁ የሚመለከታችሁ አካል የዋጋውን ንረት የሆነ ነገር እንድትሉት እንፈልጋለን። ወደ አራተኛው ስራ ይያችሁ ስገባ እንግዲህ ይሄንን የሚያምርና ጽድት ያለ ቲቪ ስታንድ ነው። በደንበኛችን ፍላጎት መሰረት በግራና በቀኝ እንደምታዩት በር መደርደሪያ አድርገን ሰርተናል። ከወዲያም በኩል ልክ እንደዚሁ መደርደሪያ እንደ ቡፌ መጠቀም ይቻላል። እንደ አጋጣሚ ደግሞ ቲቪ ስታንዱ ሳሎን ላይ ደግሞ እንግዲህ ቡፌ ማስቀመጥ የማይፈልግ ካለ እነዚህን እንደ ቲቪ ስታንድም መጽሐፍ መደርደሪያም ሌላም መጠቀም ይቻላል። ማብራት ዳው ላይ የተገጠመለት ነው። ጽድት ያለ ባክግራውንዱ ራሱ ከጀርባ በኩል ያለው በጣም ጠንካራና ቴሌቪዥን እንኳን ራሱ ድንገት ልጆች ይጥሉብኛል ብሎ ካሰበ ግድግዳው ላይ እሱ ፓርት ላይ ማሰር ይችላል። ጠንካራውን ኤምዲኤፍ ላሚኔትድ ኤምዲኤፍ ነው የተጠቀምላት። በዛኛው በኩል እንደምታዩት በጣም በሚያምር ጽድት ያለ መደርደሪያዎቹ የከለር ምርጫ ሁሉ ነገር የሚያምር ነው። መሳቢያ ከታች በኩል ላይ ስላይድ ነው የተጠቀምነው። እኛ እንግዲህ ስራችን ብዙዎች የወደዱት በጣም የሚያምርና ፏ ያለ ስራ ነው የምንሰራው። ነገር ግን እንደ ስራችን ሰብስክራይበራችን በጣም እያደገ አይደለምና በተቻላችሁ መጠን ይሄ ቪዲዮ ሲደርሳችሁ ሰብስክራይብ እያደረጋችሁ አባል እንድትሆኑኝ እየጋበዝኩ እንድታበረታቱኝ ጠይቃችኋለሁኝ። እንግዲህ ይሄንን የሚያምር ስራ አራቱንም እቃዎችን እንግዲህ ይዘን ወደ ሀርቡ ከተማ ነው የምንሄደው። እንግዲህ ይሄንን እቃ ወስደን እዛ ቦታው ላይ ገጣጥመን ደግሞ የሚመች ከሆነ ያለውን ነገር በድጋሚ የማሳያችሁ ይሆናል። እንግዲህ ብዙ እህቶች ሰሞኑን እየደወላችሁ በውስጥ መስመርም በኮሜንትም ኧረ ስልክ አንሳልን ምንድነው ትእዛዝ ተቀበልም ወይ ያላችሁ ነበርና ወላሂ በጣም ከቁጥጥራችን በላይ ስለሆነ ማለት ነው ይሄ የሰሞኑ የዋጋ ንረት። ዋጋ መወደዱ ብቻ ሳይሆን ደግሞ የምንፈልገውን እንኳን አይነት እቃ እያገኘን አይደለም። ነጋዴዎች ጋር የለም እየተባል በየሀገሩ እየዞርን እያጣን ነው። የከፈልነውን ብር እንኳን ራሱ እየተመለሰልን ያለንበት ሁኔታ ስለሆነ ያለው ለተወሰነ ጊዜ ትእዛዝ መቀበላችንን እንዳቆምን ነግራችኋለሁ። ምክንያቱም እየተረጋጋ ስላልሆነ። ነገር ግን ኢንሻአላህ በእናንተም ዱዓ በእኛም ዱዓ አላህ ያግዘናል። ኢንሻአላህ ይስተካከላልና የሆነ ባይቀንስ እንኳን ራሱ የሆነ ደረጃ ላይ መቆሙ ስለማይቀር ዋጋው የዛኔ እንደ አዲስ ሂሳቦችን እየሰራን የምናወጣላችሁ ይሆናል። ትእዛዞችን የምንቀበላችሁ ይሆናል። ነገር ግን ቀድማችሁ ያስገባችሁ ማንኛችሁም ሰዎች እንዳታስቡ፣ በቃላችን መሰረት ስራዎችንን እናስረክባችኋለን። ምናልባት ትዕግስት ብቻ ነው ከናንተ የምንፈልገው፣ እንድትታገሱን ብቻ ነው። እና እንግዲህ ዛሬ ወደ ሀርቡ ከተማ ይሄዳል ብዬ ያልኳችሁን ይሄንን የሚያማምር እቃ የእህታችንን እቃ ይዤላችሁ የመጣሁት ወንድማችሁ ኑር መሐመድ ፈርኒቸር ነኝ። ቤት ላይ ደግሞ ምን እንደሚመስል ገጣጥሜ ሳበቃ ማሳያችሁ ይሆናል። እስከዛው ድረስ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።